ደረጃ ብትወልድ እንዴት ነህ መሳይ? ደህና ነው? ሰላም ነው? እንግዲህ እናንተ ጋር በጣም መሽቷል። በዋሽንግተን ዲሲ አቆጣጠር አሁን 5 ሰዓት ወይም ደግሞ ኢትዮጵያ በተለምዶ የምንለው 11 ሰዓት አካባቢ የሚባለው ነው። እናንተ ጋር ወደ እኩለ ቀን ወደ እኩለ ሌሊት እየተቃረበ ይመስለኛል። ትክክል ነው። እኛም ጋር ሌሊቱ ከምሽቱ 11 ወይም በኢትዮጵያ ሰዓት 5 ሰዓት ላይ ነው። ሚድናይት 1 ሰዓት ይቀረናል። እዛ ነው መሳይ። እንግዲህ ደረጀ ሰሞኑን ያው በዩቲዩብ ላይ ያየን አይደለም አንተን የዩቲዩብ ድርጅት እንግዲህ በተደጋጋሚ የምትከፍታቸውን ቻናሎች እየዘጋ ነው። አሁንም በሁለት በተከታታይ የከፈትካቸውንና ብዙ ሰብስክራይበር እያገኘ የመጡትን ቻናሎች መዘጋታቸውን ሰምተን ነገር ግን ደረጀ የታለ ብለው ለሚፈልጉት ደግሞ ራምብል ላይ ታገኙታላችሁ ተብሏል። ምናልባት ይሄንን የራምብል አካውንት ከዚህ ፕሮግራም ስር ሊንኩን ስለምናስቀምጥ ሊያገኙ ይችላሉ። ስለ ራምብልም የተወሰነ ነገር ብንጫወት ጥሩ ነው። እንግዲህ ራምብል አንደኛው አማራጭ ከዩቲዩብ ባሻገር መረጃ የሚተላለፍበት ትልቅ ፖርት ነው ወይም የመረጃ የሚተላለፍበት ቻናል ነው። በዛም በመምጣት ተመልካቾች ሊያገኙ እንደሚችሉ እንደው በዚህ አጋጣሚ መግለጽ የሚያስፈልግ ይመስለኛል። እስቲ ምንድነው የተፈጠረው ራምብልን በተመለከተ የተወሰነ ነገር ብትለን። አመሰግናለሁ መሳይ። እንግዲህ ሰሞኑን ተጠፋፍተኛ ከብዙዎች እርግጥ ዋናዎቹ የተከታተሉ ነው የተወሰኑት፣ ግን ከብዙ አድማጮች ጋር ያውም ከአማራ ክልል ከፍተኛ መረጃ እየፈሰሰ ባለበት ሰዓት ላይ በአሁኑ ሰዓት ላይ የፋኖ ኃይሎች ከፍተኛ ድል እያስመዘገቡ ባሉበትና ይህን መረጃ እያቀበልን ባለበት ሰዓት ላይ እንዳየኸው ሁለቱንም ቻናሎች ዘግተዋቸዋል። ደስ የሚለኝ ግን ምንድነው በ3 ቀን በ4 ቀን ነው ቻናሉ የሚያድገውና የህዝብ ሀብት ማግኘቱ ትልቅ ደስ የሚያሰኝ ነገር ነው። ግን ኢትዮጵያን ምን አለ መሰለህ ትልቁ ችግር መሳይ እልክ አይዘንም። አሁን ራምብል ተመሳሳይ ነው፣ እንደ ዩቲዩብ ተመሳሳይ ፕላትፎርም ነው። ዩቲዩብ አንድ ሰው ሊከተል የሚችለው በራሱ አካውንት ሰብስክራይብ ብሎ ነው አይደለ? የሚከተልህ ሰብስክራይብ ያደርጋል፣ እሱ ጋር ሄድለታል። ራምብልም ልክ አሁን ሊንክ አንተ ታስቀምጥላቸዋለህ። ያ ሊንክ ሲያደርጉት ዩቲዩብ ሰብስክራይብ ነው የሚለው፣ ይሄኛው ግን ምንድነው የሚለው? ፎሎ ነው የሚለው። የራምብል የሚለየው ልክ ሊንኩን ሲነኩት ፎሎ ሲላቸው፣ ፎሎን ሲነኩት ምን ይላል ራምብል? ሳይን አድርጉ። እንደ ኢሜል አሁን ክሬት ታደርግ የለ ልክ ዩቲዩብም እኮ ሁሉም ሰው እኮ አለው እኮ የራሱ እንትን እንደዛ አድርጎ ነው የሚከተለው፣ ሳይን አድርጎ ነው። ስለዚህ ኢሜል መክፈት ነው። ከዛ በኋላ ያን አደረጉ ማለት ሰብስክራይብ አደረጉ ራምብል ማለት ነው። በቀላሉ ይሄዳል። አሁን ራሱ የራምብል አካውንቱ ከ5000 በላይ ሰዎች ፎሎ አድርገዋል። በዩቲዩብ ቋንቋ ሰብስክራይብ አድርገዋል ማለት ነው። ዜና አላቋረጥኩም። በቀን 2 ዜና እየሰራሁ ነው፣ ላይቭ እየገባሁ ነው። በዩቲዩብ ላይ ያላችሁ የትም ቦታ ራምብል ይሰራል፣ ከፈረንሳይ በስተቀር የትም ቦታ ይሰራል። ወደ ዝርዝር አንገባም። በርካታ መረጃዎች ናቸው እየወጡ ያሉት። እኛም በማፈን ሽንፈትን መሸፈን አይቻልም። ትክክለኛውን መረጃ ለህዝብ እንናገራለን። ከደሬ ኒውስ በቀን 2 ዜናዎችና የቀጥታ ስርጭትን መስማት ከፈለጋችሁ ባጭሩ የምለው መሳይ ከዚህ ከውይይታችን በታች ያለውን ሊንክ ይነኩታል። ራምብሉን እሱ ሲነኩት ፎሎ የሚላለ ፎሎውን ስትነኩት ምን ያደርግላቸዋል? ኢሜል ክሬት አድርጉ ይላቸዋል። የራሳቸው የራምብላቸው 1 ደቂቃ አይፈጅምና እልክ ሊይዘን ይገባል። አንዳንዴ 1 ደቂቃ ለማይገር ነገር መስነፍ የለብንምና አንዳንዴ የምንፈልጋቸው ድምጾች ሲጠፉብን እኛም ይሄን ማድረግ አለብን። ለተወሰነ ጊዜ እንደነገርኳችሁ ነው። አሁን ይህንንም የራምብል ዜናዎችንና ላይቮችን በርካታ ሰዎች በዩቲዩብ እየወሰዱ ደሬ ኒውስ እያሉ እየለጠፉት ነው። አንድ ነገር የማረጋግጥላችሁ ነገር ቢኖር ዩቲዩብ ላይ በአሁኑ ሰዓት የለውም። ቢያንስ ለተወሰነ ጊዜም አልኖርም። በእርግጠኝነት የምነግራችሁ በአሁኑ ሰዓት ላይ ሲሪየስ ሁኜ ራምብል ላይ እየሰራሁ ነው። በርካቶች እየተከተሉ ነው። ላይቫችንም ጥሩ እየሄደ ነው። በተለይ በአሁኑ ሰዓት ላይ ራምብል ጥሩ የሚሆነው ደግሞ ተመልካቾቻችን ነገርኳችሁ ቪዲዮዎችንና ፎቶዎችን ለማሰራጨት ትንሽ ነፃነቱ ግልጽ ነው። ስለዚህ በዚህ መታችሁ በዚህ አካውንት እንደነገርኳችሁ ክሊክ አድርጉት፣ ፎሎ የሚሉን ተጫኑ፣ ኢሜል ስጡ ሲላችሁ ኢሜል ክሬት አድርጉ። ሰብስክራይብ አደረጋችሁ ማለት ነው። በየዕለቱ ዜናችንን በየሰዓቱ ጭምር ከግንባር የሚመጡ ዜናዎችን የተለያዩ ዜናዎችን በትክክል እናቀርባለን። ከየቦታው እያጣራን እንደተለመደው ደሬ ኒውስን እዛ ላይ ታገኙታላችሁ። ሁላችሁንም ወዳችኋለሁ። አሁን ያልናችሁን ነገር አድርጉ። ከዚህ በላይ መሳይ ብዙ ስላልነው ስለተፈጠረው ችግር ብዙ መናገር አልፈለኩም። በቃ በዚህ በዩቲዩብ ላይ እየመጣ ባለው ጣጣ ማለት ነው። ስለዚህ ይሄን ደረጃ ምናልባት ስለ ራምብል ነው። ራምብል እንደሚመስለኝ እንግዲህ በዩቲዩብ አንዳንድ
ውሳኔዎች የተዘጉ እዚህ አሜሪካም ጭምር ዩቲዩባቸው የሚዘጉ አካላት እንደ አንድ ምንድነው አማራጭ ቻናል የሚጠቀም ፕላትፎርም ይጠቀሙታልና ኢትዮጵያንም ይሄን መልመድ አለባቸው። ምክንያቱም እንዲህ አይነቱ ነገር እየጠነከረ ሲመጣ ሁሉንም ከጫውታ የማውጣት ነገር ሲመጣ ብዙዎቻችን ወደዛ ሜዳችንም የሚጠበቅ ነውና መለመድ አለበት። ከዚህ አንፃር የኛ ህዝብ መልመድ አለበት እንዲህ አይነቱን ፕላትፎርም በአንድ በለመነው ነገር ላይ ብቻ እዛው ተቸንክረን መቅረት የለብንምና ደረጃ ከዚህ አንፃርም ሰው መልመድ አለበት። በአክሰስ ያላቸው በተለይ አሁን እኮ ያየሁት መሳይ በጣም የሚገርመኝ ሌሎች ሀገሮች ራምብልን በጣም ነው የሚጠቀሙበት ስመለከት በጣም ከሚገባው በላይና ኢትዮጵያን በዚህ ብዛት የኢንተርኔት አክሰስ እያለን የስልክ አክሰስ እያለን የቴሌፎን የኮምፒውተር አክሰስ እያለን በዚህ ደረጃ ላይ ንጽጽሩን ሳየው ዩቲዩብና ራምብል የሚጠቀመው ኢትዮጵያ ላይ የለም ማለት ይችላል። ሰው ግን ሲምፕል ነው እንደ ዩቲዩብ ፎሎ ስታረግ አንድ ነገር ኢሜል ክሬት አድርግ ብቻ ነው የሚለው ከዚህ ውጭ ምንም ነገር የለውም። ለምን እንደሰነፍን አይገባኝምና አሜሪካን ብቻ አይደሉም እንዳልከው ቅድም ድምጻቸው የሚታፈንባቸው ዩቲዩብ በርካታዎች ብዙ ሀገሮች ራምብል በጣም ኦሬዲ መሳ ለመሳ እኩል ነው የሚሆነው የዩቲዩብ እና ኢንተርኔት አጠቃቀማቸው። ኢትዮጵያን ግን ራምብል ላይ ለምን እንደሌለን ግራ ይገባኛል። ኢቭን ኢትዮጵያ ውስጥ ይሰራል እኮ አዲስ አበባ ልክ አሁን ይሄ ሊንክ ሲያገኙት ከዛ ፎሎ አድርጉ ነው የሚላቸው። አለበለዚያ ደግሞ ራምብል አካውንት ልክ እንደ ዩቲዩብ አካውንት በስማርትፎናቸው ላይ ወይ በኮምፒውተራቸው ላይ በዲቫይሳቸው ላይ በማናቸው ላይ በጫን ነው ከዛ በኋላ ደሬኒውስ ምናምን እያሉ መከታተል ይችላሉ። እና ይሄንን መልመድ መቻል አለብን። ያን ደቂቃ ስራ ለምን እንሰፋለን? አክሰሱ ያለን ትልቅ ነገር የሚጠይቅ ነገር ቢሆን ምን ልንሆን ነው? ይሄ እኮ በቃ እጃችን ላይ በደቂቃ ውስጥ የምናደርገው ነገር ስለሆነ እንዳልከው ነው መሳይ ደግሞ አይቀርም፣ ሁሉም ነገር አይቀርም። ስለዚህ ሁላችንም አማራጮች የነጻነት ድምጾችን መልመድ መቻል አለብን። ደረጃ እንግዲህ ቀደም ሲል እንዳልነው ወደ ራምብልን የኢትዮጵያ ህዝብ የኢትዮጵያ ሚዲያ ተከታታዮች ቤተሰብ ሊያደርጉት ይገባል። አማራጭ ነው። ዩቲዩብንም የሚከታተል ያንንም መከታተል ይችላል። አማራጭ ነው። ሰው በእጁ ነው፣ ሁሉን ነገር በእጁ ነው። ክሊክ አድርጎ የፈለገው መርጦ መከታተል ይችላልና ራምብል የሚባልም እንደ ዩቲዩብ አይነት ፕላትፎርም እንዲህ አይነት መረጃዎች የሚተላለፉበት አለ። ብዙዎች የአኩራፊዎች ፕላትፎርም ይሉታል። ዩቲዩብ ያስቆፍረፋቸው ወደዛ ይሄዳሉ ይሉታል። ግድ የለም አኩርፈንም ቢሆን ፕላትፎርም ውስጥ ከተገኘ ድረስ የትም መጠቀም አለብንና ነገ ከነገ ወዲያ ጫናው የበረታ ሲመጣ ወደዛ ሁላችንም ሜዳችን አይቀርም። ለማንኛውም ደረጃ በቀደም ሲል እንዳልከው ታች በሚገኘው የራምብል አካውንት የደሬ ኒውስን የደሬ ውይይት ፕሮግራም በቀጥታ ትከታተላላችሁ። ደሬ በዩቲዩብ ለጊዜው የለም። በዩቲዩብ መጣለው እስኪል ድረስ በትግስት እንድትጠብቁን በዚህ አጋጣሚ ለመግለጽ እንወዳለን። የተለያዩ በስሙ የተለያዩ የዩቲዩብ ቻናሎች የተሰራጩ ነው፣ ሐሰተኛ ናቸው። የሱን ስራ እሱም ያስተላልፋቸውን ዜናዎች እየቀዱ በራሳቸው ስም የሚያስተላልፉ መሆናቸውን በዚህ አጋጣሚ መግለጽ የሚያስፈልግ ይመስለኛል። ደረጃ እንግዲህ ወደ ውይይታችን እናልፋለን። መረጃዎች እስቲ እንለዋወጥ። ደረጃ በጣም ብዙ ነገሮች አሉ። አማራ ክልል ቀደም ሲል መነሻይ ላይ እንደገለጽኩት ፋኖች ወልዲያ ገብተዋል። ትልቅ ነገር ነው። እንደሰማነው ከሆነ ወልዲያ ገብተዋል። በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሱ ጥቃቶች ተፈጽመዋል። ምናልባትም ነገ ከነገ ወዲያ ምን ሰማው ሌላ ነገር ሊሆን ይችላል። የመቆጣጠር የሚሆን ሌላ ኦፕሬሽን ተጠናቆ ሙሉ መረጃውን የምናገኝ እንደሚሆን ተስፋ እናደርጋለን። በጎጃምም እንደዚሁ ከፍተኛ የሆነ ተጋድሎ እየተደረገ ነው። በጎጃም አሰቃቂ ወንጀል ወይም ደግሞ ድርጊት አገዛዙ እንደተለመደው ፈጽሟል። ልክ ያኔ በተለያዩ የአማራ አካባቢዎች እንዳደረገው ሁሉ በነመራዊ በፍኖተ ሰላም እንዳደረገው ሁሉ በገረጨጭ ሜጫ በሚባለው በጎጃምም እንደዚሁ ሰላማዊ ሰዎችን በድሮንና በገጀራ ጭምር መጨፍጨፉን ሰምተናል። ህጻናት ተገለዋል፣ ሴቶችን መገደላቸውን ነው መረጃዎች የሚያመለክቱት። እንደዚህ አይነት የፈሪ በትር ከአብይ አህመድ የተለመደ ነው። ነገር ግን ዓለም አቀፉ ማህበረሰብም ሆነ በመላው ዓለም የሚገኙ ኢትዮጵያን ይህንን ወንጀል ማጋለጥ አለባቸው፣ ሰልፍ መውጣት አለባቸው። እንዲህ አይነት ንጹሃን ላይ የሚደረግ ፋኖች የራሳቸው የሚዋጉበት የሚታወቁበት መለያ የተለያየ ነገር አላቸው። ወታደራዊ ቀጠና ውስጥ እነሱን ማግኘትና ያው የሚደረገው ማድረግ ሲገባ የፈሪ በትር ሄዶ ሰላማዊ ዜጎችን በተለይ አሁን ገረጨጭ ላይ ወንዶች እየተፈለጉ ከየቤቱ ቤት ለቤት እያንኳኩ ወንድ ከሆነ እድሜ ከ10 ዓመት በላይ ከሆነ አውጥተው የሚረሽኑ መሆናቸውን እናንተ ጥይት አናባክንም ብለው በገጀራ ጭምር እንደሚቆርጧቸው ነው የሰማነው። ትንሽ ስንናገረው ለጆሮም ጥሩ አይደለም። በጣም ሰቅጣጭ ከመሆኑ የተነሳ እንዲህ አይነት የአረመኔነት ተግባር የሚፈጸም ሰራዊት ሆኗል የአብይ አህመድ ሰራዊት።
ይህ መሆኑ ግን የፋኖችን ድል እንደ ደማቅ ከማድረግ ወደ ኋላ አላለም። በየቦታው ምን ሰማው ነገር ይገርመናል። ደረጃ እውነት ለመናገር እንደዚህ ሰሞን የሙርከኛ ጎርፍ አይቻላቅም። እንደዚህ በዚህ መጠን ምናልባት ይሄ ነገር ምንድነው ብለን ድንጋጤ ውስጥ እስከምንገባ ድረስ የኢትዮጵያ መከላከያ ሰራዊት የኢትዮጵያን ስም ይዞ በዚህ ደረጃ የጎርፍ የሙርከኛ ጎርፍ ማየታችን በአንድ ጎኑም ያሳዝነናል፣ በሌላ ጎኑ ደግሞ አዎ ግፍ ሊፈጸም የገባ ነውና እንዲህ አይነቱ እርምጃ ተገቢ ነው። ምንም ምርጫ የሌለው የአማራ ህዝብ ይሄንን እርምጃ ወስዷል። ቢሆን ኖሮ ይሄ ሰራዊት ይሄንን ወገኑን የሚጠብቅ ከሌላ ከባዕድ ከውጭ ሀገር ጠላት የሚጠብቅና ድንበር አካባቢ የሚገኝ በሆነ ነበር። አሁን እንደ ሚሊሻ መንደር ለመንደር ሲርመጠመጥ ነው እንግዲህ ይሄንን ትልቅ ኪሳራ እየደረሰበት ያለው። እስቲ ድሎች ምን አሉ እንደው የተወሰኑትን ብታካፍለን። እሺ መሳይ ከመጀመሪያው ከወልዲያ ብንነሳ ዛሬ ወልዲያ ላይ እንግዲህ ከሁለት ከሶስት ሰዓታት በፊት ነው ውጥረት ተፈጥሮ የነበረው አሁን ከምንወያይበት ማለት ነው። እና የሱም ነገር ምንድነው ለማጥቃት ተንቀሳቅሰው ነበር በወልዲያ ዙሪያ ያሉ ፋኖች ተብሎ ቃሊም የሚባል ቦታ ላይ የመከላከያ የተወሰነ ቡድን ወደዛ ሄዶ ነበረ። ያ የሄደው ቡድን ተቆረጠ፣ በፋኖች ተቆርጦ ቀረ። ውጥረቱ ከፍተኛ ውጥረቱ የተባባሰው በዚህ ጊዜ ነው። ከዛ ከሼህ መሐመድ ሁሴን አላሙዲን ስታዲየም ላይ ነው ከባድ መሳሪያ የደገኑት። ከዛ ላይ ደግነው ወዳገኙት አቅጣጫ ነው የሚተኩሱት ከባድ መሳሪያው መከላከያዎች ማለት ነው ለማስለቀቅ ማለት ነው የተቆረጠውን ኃይል። ነገር ግን አልተሳካላቸውም። የተቆረጠው ኃይል ገቢ ሆኗል፣ በዛው ገቢ ሆኗል። ያ ውጥረት ባለበት ሰዓት ላይ ነው። በነገራችን ላይ ቋሚ ሪፖርተር አሉኝ ወልዲያዎች ልከው በፎቶ ሁሉ ነው የላኩልኝ። ጨለማ ነው፣ መድፉ ምኑ ሲተኮስ ሁሉ ያሳያል። ከፍተኛ በታገኙበት ወደ ህዝብ አካባቢ ነው እየተኮሱ ያሉት። ነገር ግን ተቆርጦ የቀረው ተቆርጦ ቀርቷል። ያን ነገር እናስለቃለን በሚሉበት ሰዓት ነው እንግዲህ በአሁኑ ሰዓት ሁለቱንም የወልዲያ ከተማ ዋና መግቢያ በሮች በፋኖች እጅ ናቸው። ተልእኳቸውን የሚያውቁት እነሱ ናቸው። የመጡት ተቆጣጥረው ለመቆየት ነው ወይስ የራሳቸውን የሆነ ያቀዱትን ሚሽን ኦፕሬሽን አሳክተው ለመመለስ ነው የሚለው ስለማናቀው ወታደራዊ ሚስጥሩን መግባታቸው እርግጥ ነው። ሁለቱም ኬላዎች ከተማዎችን መቆጣጠራቸው እርግጥ ነው። የነብርሃኑ ጁላን ጦር ቆርጠው መማረካቸው እርግጥ ነው። ከተማውን ተቆጣጥረው የመቆየት ይሁን ይምን አልናውቀው። ምክንያቱም ብዙ ጊዜ አይተከሆነ መሳይ እንደዚህ አይነት ትልቅ ከተማዎች ላይ ፋኖች ገቡ ሲባል አገዛዙ ራቅ ካለ ስፍራ ሄድና ከባድ መሳሪያ ህዝቡ ላይና ከተማው ላይ ነው የሚያወርድ። የዚህ አይነት እርምጃ በሚወስድበት ጊዜ ለህዝቡ ለወገን እያሉ እነሱ ራሳቸው ለቀው የሚወጡበት ጊዜ አለ። ስለዚህ አንተ እንዳልከው ቢያንስ እስከ ነገ ድረስ መጠበቅ ያለብን ይመስለናል። ተቆጣጥሮ ለመቆየት ነው ወይስ ሚሽናቸውን አሳክተው ለመመለስ ነው የሚል ነው። በኔ በኩል የሁለተኛው ነው የመሰለኝ ስገምተው። ወልዲያ ውስጥ የፈለጉት ሚሽን አለ፣ ያን ነገር አለ። ይህን ተከትሎ አጠቃላይ የሰሜን ወሎ አመራሮች በከፍተኛ አጀባና በድሽቃ ሁሉ ታጅበው ወልዲያ ከተማ ምሽቱን ለቀው ወደ ደሴ አቅጣጫ አምልጠዋል። በርካታ የብልጽግና አመራሮች ማለት ነው። አጠቃላይ ያለው ሁኔታ በወልዲያ ይሄ ነው። እስከ ነገ ድረስ መረጃው ጠርቶ እናገኘዋለን። ሸዋ ነው የሚወስደን መረጃው። ዛሬ መንዝና ሞላሌ መገንጠያ አካባቢ ብዛት ያለው ኃይል ሰፊ የማጥቃት እርምጃ ለመውሰድ በፋኖች ላይ ተንቀሳቅሶ ነበር። ሆኖም መረጃው አስቀድሞ የደረሳቸው የምኒልክ ክፍለ ጦርና የመሐመድ ቢሆነ ክፍለ ጦር መትመት በተባለ ቦታ ላይ አጥፍተው በመጠበቅ ያንን የሄደውን ሰራዊት እዛ አካባቢ አሳሩን ሲያበዱት ነው ያሉት። ስለደረሰው በርካታ ምርኮች ተገብተዋል፣ በርካታዎች ተደምስሰዋል። በነገው ዕለት መግለጫ እንሰጣለን ብለዋል። ይሄ ብቻ አይደለም። ደብረ ብርሃን ከተማ ላይ ሚኒሊክ ክፍለ ከተማ ውስጥ አድማ ብተናዎችና ሚኒሻዎች የሰፈሩበት ትምህርት ቤት አለ። እዛው ካምፕ አለ። ዛሬ እንደገና ከተማው 5 ኪሎ ሜትር ነው ርቀቱ ከከተማው፣ ይሄ ከሚኒሊክ ክፍለ ከተማ ያለው ማለት ነው። እዛ ጋር ድንገት በመድረስ ፋኖች እንደዚሁ እዛው ላይ እንዳልነበሩ አድርጋቸዋል። እዛው ሰፍረው የነበሩትን ማለት ነው። ወደ ጎጃም ስንመጣ መሳይ አንተ እንዳልከው ነው። እኔ ራሱ ምርኮኞች ማየት እስከሚገርመኝ ድረስ ማለት ነው። በገፍ ገባ ምርኮኛው፣ በገፍ እየተተለተለ እጁ ወደ ላይ ያንጠለጠለ እንዳልከው ነው። ወንድማማቾች ናቸው፣ የኛ ወገን ናቸው። ነገር ግን ለዚህ እኩይ ተልእኮ ነው ተልከው የመጡት። በጣም የሚገርመኝ አንዱ ምርኮኛ የተናገረው ነው። እኔ ነኝ ራሴ ጥያቄ ያቀረብኩት ለጀነራሉ፣ ለምንድን ነው ፋኖች ጋር